ሱመያ ነች እንዴ ማስታወቂያ የምታሰራው? አይደለም እንግዲያውስ እሺ ሱመያን ምን አልተወጀተልሽ? አሁን ያው ሰላም ነው የምጠይቂኝ አንቺ ምን አገባሽ? እኔ ባሌን አሳብዳ የሆነ ካደረሰችው በኋላ እኔ ከሷ ምን ፈልጋለሁ? እኔ ምንም አልፈልግም። አቦ ስራውን አሰሪና አሁን ወይ ለማንኛውም ሰርፕራይዝ አለሽ። ሰርፕራይዝ አለሽ? ያጠናፍራን እኮ አንቺ ሲንም ተወራይ ተካፈቱ አንቺ ሲማን ነው ሱሪ ላይ አንቺ ነሽ ያሳሰርሽ። ምን ልታረጊ ነሽ? ምን ልታረጊ ነሽ? ምን ልታረጊ ነሽ? ካንቺ ጋር ምንም አይነት ጸብ የለብኝም። ደግሞ ታውቂናለሽ አይደል? በቃ እንዴ ሱመያ ታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጪ የነበረው ለዚህ ልብሽ ነው። እሷስ እሺ ጣውንቴ ናት። አንቺ ምንድነሽ ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅኝ። ሳይድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ ነው። ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩ ነው ለውሻ የምሰጥላችሁ እሺ። እኮ ይቅርታ እዚህ መኪና ከከፈትኩኝ አናወራም። በቃ አሁንስ በዛ አንልሽም። በቃ አንልሽም። አንቺ ብር የምታሞጪው ብዬሻለሁ እኮ አሰማሽ። መጀመሪያ ይቅርታ ብዬሻለሁ እኮ በቃ አንቺ ለምንችስ በቃ ይቅርታ አድርጊልኝ ሱመያ። ካሁን በኋላ ስላንቺ አላወራም። እሺ ለነገሩ አንቺ መመታት የምትስፈልጊ አይደለሽም። ሳቃዝንብኝ ፍቻት እንደው ፍቻት ወራጫለሁ ታይሽ ምስማሩ ነኝ እንዴ ነው እሺ። ማንግላሽን ማወልቅልሽ። በዛ ላይ ደግሞ ብቻዬን መስየሽ እንጣጥ እንዳታርፈሽ ተቀመጭ። እስኪ ዝር ሚላ አንቺ እዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ አታነሽ? አላነሳውም አልኩሽ። አልደግሞም አላነሳም አልጠራም። ጥጋብሽ ራሱ እንደዚህ ስነ ስርዓት ያይሽ ሁለት ጥሩ ትዝታ የለሽም? ያው ጥሩ ትዝታ የለኝም። ያዩና የሳይድ ቀለበት ያሰሩበት ነው ላሳይ። እኔ እንኳን አይቻለሁ ባለፈው መጥቼ ሳለ ማለት ነው። ላንቺ ላሳያት ነው። እዚህ ጋር ነው እንግዲህ የፍቅር ጥያቄ ያቀረበላት ማለት ነው። ለማንኛውም እንግዲህ እንን ቦታ ይኸው እዚህ ልምጣ ብዬ ለሷም ላሳያት ብዬ በዛውም ደግሞ በደንብ አዳማን እየጎበኘን ነው ዛሬ። ተመችቶን ፏ ያልን ነው በጣም ደግሞ አዳማ እንግዲህ እንደዚህ ታምራለች፣ ፏ ብላለች። በጣም ነው የምታምረው። እንግዲህ ያው እኛም እየተዝናናን ነው በደንብ ከስር ከምናምን ሰው ምንም ስለሌለ በቃ በደንብ እንትን እያለ ነው። የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዛለኝ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዛለኝ አዳማ ሄመን ግራንድ ምን የመሰለ ኮምቦ በላን ማለት ነው። በጣም ደስ ይላል። ምርጥ ምግብ ነው ማለት ነው። ከሰሙ ጋር አሁን ጉዞ ባይ ባይ እንግዲህ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የት ነው ያለሁት ዛሬ ማለት ነው? ከየመን አዳማ ዱብ ከማጋ ከሰሙ ጋር ሰሙ እንግዲህ ሰላም በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አይሻ የሱመያ ወደ ራሷ የትውልቶት ነው ዩቲዩበር ናት። ስማችንም ስለሚመሳሰል ሰሙ ሱመያ። ለማንኛውም ልታቋትም ትችላላችሁ። ከሰይድም ጋር ሰርታለች። አንድ የኢትዮጵያ ያላ ተገናኝታችኋል። እና እንግዲህ ዛሬ ለምንድን ነው ከሰሙ ጋር የተገናኘሁት አትሉኝም?
የመን ሰይድ እንግዲህ የመን ነው ያለው፣ እኔ ደግሞ አዳማ ነው ያለሁት። የመን ሲመጣ እኔ አዳማ መጣሁ ማለት ነው። ምን ላረግ ነው የመጣሁት? ከዚህ በፊት አውርቼ ነበረ ማለት ነው ዩቲዩብ ላይ እንዳወራሁት ቡኒንና አያንቱን አለቃቸውም ማለት ነው። ጉዳዩን ከመንገሬ በፊት ከሰሙ ጋር እንዴት ተገናኘሽ ከሰይድ ጋር አይተናታል ምናምን ብላችሁ ጥያቄ እንዳይሆንባችሁ ማለት ነው። ከሁለት ቀንና ከ3 ቀን በፊት ነው አውርቻት ነበረ። በርግጥ ድሮም እንታወቃለን እዛ አረብ ሀገር እያለች ነው ስናወራ ነበረ ማለት ነው። በመሀል ትንሽ እንትን ብለን ነበር እኔም ከዚህ ጋር ሪከርድ አልመልስ ምናምን እና ግን ለማንኛውም በዚህ 3 ቀን ውስጥ ምናምን ነገር ደግሞ አውርተን ያው እንግዲህ አትሸጠኝም ብዬ አምኛት ማለት ነው። በቃ እና እሷ ጋር አውርተን አንድ ስራ የምታግዢ ስራ አለ ብያት አረ ምናምን ብላ ብቻ በረበረ እሺ አለችኝ ማለት ነው። እሺ ብላ መጨረሻ ላይ ያው አዳማ በግድም በውድም እጃት መጥቻለሁ ማለት ነው። አንድ ስራ ላሰራት ነው። እሱ ምንድነው ወደ ጉዳዩ ስገባ አያንቱንና ቡኒ በቃ አፋቸው አላርፋለ። በተለይ እኔ የቡኒ ነው በጣም የሚገርመኝ ማለት ነው። እሷም ጣውንት ሆነችብኝ፣ እቺም ጣውንት ሆኑ፣ ሁለቱም ጣውንት እንዴ። እቺም ባለ ትዳር ሆና በቃ ተደብድባ እንኳን የማይወጣላት ልጅ እሷን አየሁኝ ማለት ነው። እና ልሰራላቸው አሰብኩ ለአንድና ለመጨረሻ ጊዜ ላስጠነቀቃቸው ማለት ነው። ሁለቱንም ይዤ እንዴት እንደምቀጠቅጣቸው አሳያቸዋለሁ ማለት ነው። እና እንዴት ነው የምቀጠቅጣቸው ካላችሁ ያው ቡኒ እንኳን አታስፈራም፣ ምላሳም ሰው አስፈራም። በነገራችን ላይ ግን ያቺኛው ቀውስ ነገርና ብቻዋን አትመስለኝ። የሆነች ጂኒዎች አብረዋት ይሄዳሉና ጥፊ የለመደ ሰው ደግሞ ጥሩ አይደለምና ያቺኛው ታስፈራለች። ስለዚህ ምን አሰብን ያው ፍለፊት ደም ከመፋሰስ ማለት ነው። እንግዲህ እሷ አሳመናቸዋለች። እንግዲህ አያንቱን አውርታታለች። ማስታወቂያ አለ። ነገራችን ላይ ቀላል አልነበረም ማሳመኑ ግን ተወጥቷል። በጣም ጎበዝነሽ ግን በጣም ከባድ ነው። አላመኑኝም። ያው ቪዲዮም ከሰይድ ጋር ሰርቼ ነበረ። ያው ተወቀኝ አላቅም ግን ማሳመን ላይ በጣም ትንሽ ደረቅ ነገር ነው። በጣም ቀውስ ናት። ቪዲዮዋን አይተሻል? ከሰይድ ጋር ሰራ ነካ ያረጋታል እኮ ብቻዋን አስመስል ይሆነ አብረው ነው ተነኮረ ብቻዋን ትሄድ መስል። አንቺ ግን ማለት ነው አልካርሽኝማ። አሁን ላግት እጄ እንዳታሳግሽኝ አዳረ እኮ እኔ እንደማላደርገው ታውቂያለሽ እኮ ለዛ አምኜሽ ነው። በነገራችን ላይ ያው ረጅም ጊዜ ነበረ ካንቺ ጋር ራሱ ስልክ ለማውራት ምናምን ነገር በመሃል ለመግባት በነገሩ ላይ ሞክሬያለሁ። አንቺም ያው ከሰይድ ጋር ያለን እንትን ስለምታውቂ ያው አትቀርበኝም ነበረ። ስልክም ልታወሪኝ ፍቃደኛ አልነበርሽም አንቺም ያው እሺ። ለማንኛውም አሁን ማለት ነው እሷ እንግዲህ አሳምናቸዋለች። 200 ሺህ ነው አይደል ያሻቸው? 200 ሺህ ነው ለእያንዳንዳቸው የሚከፈለው። ግን 600 ሺህ ነው የተስማማሁት። 200 ሺህ ለኔ ነው ስራውን ስላመጣሁት፣ 200 ሺህ ለእናንተ ነው። እና ስራው ምንድነው ብላ ነው ያለቻት። ሲታገቱ እንዴት ማምለጥ እንደሚችሉ እንዴት ራሳቸው ሲታገቱ እንዴት ሴቶች ከወንዶች ማምለጥ እንዲችሉ ብላ ስራው እንደዛ ነው። ማስታወቂያው እንደዛ ነው። አዲስ አበባ ነው የሚሰራው። ግን መጀመሪያ አዳማ መጥቼ ከናንተ ጋር ልምምድ አደርጋለሁ ብላቸው እሺ ብለውሻል። እንግዲህ ሪከርድ በጽሁፍ በቴክስት በምናምን ሙሂም ተማምነዋል ማለት ነው። አሁን ልምምድ እናደርጋለን ብላለች። እና ያሰብነውኛ ፖል ላይ ምናምን እንደዚህ በገመድ ምናምን ጠፍንግ አድርገን አዩን እናስራለን ማለት ነው። እኔ አይደለም ማስረው መጀመሪያ እኔን ካየሽ ትበረግጋለሽ። ሚሊዮን ራስ ቢከፈላት አሰራ እና ያው ከሷ ጋር ነው ማለት ነው። እኔ ምን ላይ ባጃጅ ውስጥ ቁጭ ብዬ ነው የምከታተላቸው ማለት ነው። ባጃጅ ውስጥ ቁጭ ብዬ እከታተላቸዋለሁ። እሷ መጀመሪያ ምን ታረጋለች? የቆመውን እንጨት ማስበን ምናልባት እኔ ተቀጠቅጣቸው ሁለቱንም እጂ ቅጥቅጥ ማድረግ ያሰብኩትና ሰው ምናምን ለዛ ባዶ ግቢ የሚመች ግቢ ታያታለች ማለት ነው። ለካሜራ ምናምን እንዲመቸን የሚመች ግቢ ብላት ምናልባት ባዶ ግቢ ካገኘን ባዶ ግቢ ውስጥ ምናምን አስረናቸው መጀመሪያ ምን ታረጋለች መሰለሽ? ቡኒን አይውልሽ ቡኒ የምትከብድ አይመስለኝም። መጀመሪያ ቡኒን ታያታለች። አስተሳስሪቲና አይውልሽ ነግርሻለሁ እንድትፈታ በኋላ እንዳታባረኝ አባራል። መጀመሪያ አይውልሽ እሷን በደንብ ታስራታለች ማለት ነው። ከቡኒ ጋር ሆነሽ ለሁለት በደንብ ታስሩና ከዛ ቡኒ ካሰርሻት በኋላ አዩን ካሰርሻት በኋላ አያንቱን ካሰርሻት በኋላ ቡኒን ታስራታለች ማለት ነው። ማስታወቂያ ልንሰራ ነው ብላ ከዛ አስራ ከጨረሰች በኋላ ሚስኮል ታረግልኛለች። እኔ ገባለሁኝ። ከዛ ያው ቃሌን እኔ ባገኛት እያለች ነው። እኔ በርግጥ ማለት እንደዚህ መጋፈጥ ምናምን አቅቶኝ አይደለም፣ ግን በቃ እንደዚህ ይዤ ትንሽ ክትክት አረጋቸዋለሁ ማለት ነው። ይዤ ጠንቧ አረጋቸውና አዩ ደግሞ በቃ ሁሉንም ሰው አይተሻል። የምር እኮ ነው የምትማተው። በጣም የምር ነው በጣም ልጅቷ የሆነ ሰው የምትደባደው ኡመር ራሱ ሲነግረኝ ማለት ነው
ቀውስ ናት አለ በቃ አይደለም በቃ አለ የሆነ ትንሽ ነገር ስትናገር ይዛ በጥፊ ነው የምትለው ሁሉንም እንትናንም አይተሻዋላ ያሲንን ታውቂዋለሽ እሱ ራሱ እኮ ጥርሱን አውልቃለች ልጅሽን አላየሽውም እንዴ እና እኔ ከፈታሁት በኋላ እንደፈራት ያደረክሽ አላየሽውም እንዴ ቤት ላይ እንደዚህ እኔ ጥርሱ ወልቆ ከዛ አታረቁ መስለኝ አላውቅም ጥርሱን አለቀችው ቤት ሄዶ ሰይድ በደበደበ ታስታውቃለች ልጅቷ ወፈፌ ናት ብቻዋን አይደለሽም ጂኒዎች ከተላታ አንሳውን ሼክ ምናምን ቢቀራባት አሪፍ ነው እውነቴን ነው እኔኛ አይደለሽም ስለዚህ ከየመን ዱብ ብዬ ተከሰትኩኝ አዳማ ላይ ማለት ነው ሰይድም ስለሌለ ሰው አይኖርም እርግጠኛ ነኝ እንግዲህ ዘና ብዬ ያለው ነገር ደግሞ ሰው እሷ ራሱ ሰይድ የለም ብቻዬን ነው ያለው አሁን እንደምንመጣ ነግሬያታለሁ ቡኒ ብቻ ናት አጋጣሚው ነው ደግሞ አሰን ራሱ የለም ማለት ነው ሁለታችሁንም ነው የምፈልገው ምናምን ነገር ስላልኳት ልምምድ አለን ምናምን ብዬ እንዲያልሽኝን ብዬ አሳምኛቸዋለሁ ስለዛ ሁለታቸው ብቻ እንዳሉ ነው የነገረችኝ ያው ወተን ምናምን ነገር እንሰራለን ብዬ ነበር ያሰብኩት ከዛ ግን ያው እስኪ አሁን ሄጂ ደግሞ ሌላ በአካል ስንገናኝ ሌላ ማሳመን ያሰራል አይ በቃ አሁን ሄደሽ እኮ ምን እንደምታት እንደተነጋገር ነው ልምምድ እናደርጋለን ብቻሽም ስለሆነሽ በጭራሽ አትፈራሽም ልጅቷ የሆነች ደፋር ነገር ናት ምናምን ነገር ዝም ብላ እንትን ስለምትል ስለማትፈራሽ ብቻሽን ነሽ አትፈራሽም ካሜራሽን ታስቀምጫለሽ ከዛ እንዴት በቃ በስነ ስርዓት የሚሰራ ሰው ዘሽ ነኝ እንዳታለፈኝ ስላሉ በደንብ ልሰራችሁ ከዛ እንደሚፈታ ሰው ሆኖ የተቀረጸውን ወስዳለሁ ነገ ጧት እናንተ ተመጣላችሁ እና ምንም ችግር የለውም ሰው ምናምን ዘሽ ብትጂ ብዙ ስለሆነ ወይ ወንድ ቢሆን ይፈራሉ ግን ሁለት ናቸው አንድ ሴት ነች በጭራሽ ልጅቷ አትፈራም እርግጠኛ ነኝ ማለት ነው ከዛ ልክ ስጨርሽ እኔ በርሌ በባጃጅ ጠብቻለሁ ማለት በቃ እንደ ጓደኛም ነው እኮ የሆነው ስለ ስራው ብቻ ነው ትኩረታቸው ብሩም ላይ ነው ትኩረታቸው ብር ደግሞ ብርን የማይሸውድ ነገር የለም እኔም ብባል እኮ ሸውዳለሁ ነው ለምናገር ማስታወቂያ ያለው 200 ሺህ ብባል እንዴ ብየሩጭ ነው የሚሄደው ማለት ነው ግን በዚሁ አጋጣሚ ለኔም ትምህርት ሆነኝ አልሄድም አንቺ ራሱ ብትኝ አልሄድም ሌላ አሰራሽ ትለኝ ራሱ አልሄድም ያልሽኝ ነው አይደለም እናንተ ስለዚህ እኔ አልሄድም እኔ በጭራሽ አልሄድም ግን ለማንኛውም ማለት ነው እንግዲህ በነገራችን ላይ ያው እዚህ ጋር ሱሚ ስለሆነችብኝ ነው እንጂ እንደዛ አይነት ነገር አላረግም ነበር ግን ነው ለማለት ነው ያው ዝሮ እኮ ያው ነው ሻሽ ምንም ቢሆን እንቢ ማለት ነበር አውቄ ነው እንዳቀይሪ እንደ ሀሳብ እንዳልቀይር ትላለች እዚህች በዚህ አራቀሽ ነው አንቺ ያላገሽ ማን ሊያግዘኝ ነው አረተ ያረተ እኮ እኔም እኮ ያን ብዬ ነበር እኔ አሁን ባሌን ተቀምጬ እንደዚህ እየተንከራተኩ ምናምን የምርኔ እህቷን ራሱ ብላት እንዴ አትለኝ ያዩነት ማለት እውነቴን ነው አላቃትም እንጂ ያያንቱ እህት ይኖራታል አንዴ ልረዳሽ እኮ ነው በቃ አቀባጥሬ ነው እሺ በቃ እንግዲህ ለማንኛውም እሺ በምንም በባሌም በቦሌም ዝሮ ገብተሽበታል መውጣት የለም ገብቼበታል ለማንኛውም እንግዲህ ያው መጨረሻችን ምን እንደሚሆን አብረን እናያለን እሺ እንግዲህ ስራውን ከተወጣችሁ ቀጠቀጣቸዋለሁ ከተቀጠቀጠች ግን እኔ አልገባም በዘፍ ነው ምራ ልጅቷ እንዲህ አርጓት ምን ልታረጊ መጣሽ ብላ የምር ግን እያስፈራራችኝ ነው በነገራችን እንዴ እንትናን እኮ ያሱን እኮ የመታችሁ ባዝኒ ለምን ዘመጣ ነው ለያሻት ብሎ እሱ ካሜራ አድርጎ ለቪዲዮ ለመስራት ፈልጎ ምናምን አላቀም ለይልሽሽ ይላታል በመጥበሻ ነው በማንከሽከሻ ዘ ኳስ ታረው የፊት ጥርሱ የምርሽ ነው ወላይ ጥርሱ ወልቋል አላይሽው የፊት ጥርሱ የለም አሁን ሲስቅ ራሱ የለም ማለት ነው በጣም ነው የሚያስቀው እንትን ላይ ያያየት እኔ እንደውም ድምጽ ምናምን አቃድቼለት ነበር እሱንም ለቀቀው መሰለኝ እኔ ደህና ነኝ አሁን እኮ በቃ ደህና ናችሁ ማለት አቆምኩኝ ደህና ናችሁ ካልኳቸው ራሱ ሱመያ ወርታኛለች ነው የምር ስለዚህ በቃ አቆምኩኝ ሰው ራሱ ማለት ሱመያ እንዴት ነሽ ወይ ደህና ነሽ ወይ ነው ሲሉኝ በቃ ወይ ሊንኩ በቃ መላክ አቆምኩኝ ለምን ድምጼ ነው ቀይው ሱመያ የመልስ ምት ምንም ካደረግሽ ቪዲዮ ላይ ቀይው ሱመያ ወርታኛለች ስለዚህ ጠቅለል አድርጌ ቪዲዮ ላይ ብለቅስ ለሁሉም ሪከርድ ከማረግ ይሻላል ስለዚህ ያልመለስኩላችሁም ምና ሁላችሁም ሰላም ናችሁ በዚህ ደህና ናችሁ ወይ ስላልመለስኳችሁ ይቅርታ እና ለማንኛውም ወደ ለማንኛውም እድለኛ ነኝ እኔት ያለሽ በአካል አግኝቼሽ ምናምን ነገር ካንቺ ጋር ማንንም ያላገኘው እድል ያለሽ ስጎርራ እና እኔም ደስ ብሎኛል ሆነ ስላገኘሽ በአካል በጣም ረጅም ጊዜ ነው ነገራችን ላይ በቃ ደስ ብሎኛል ያው ሳላረጅ በፊት ነበር የምታቀኝ አሁን አርጅቻ አገኘች ማለት ልጅ እያለው ነበር የምታወቀው እና አሁን ካረጀው በኋላ አገኘች ተለው አገኘ ብላት እንዴ ያለች እንግዲህ እኔ የመን መተሽ ማግኘት ስትቺ ሰይድን እርባበል የመን ደስ ታገኘዋለሽ እኔ በጣም ታዝብሻለሁ ያው አንቺ እኮ ማለት ባለው ራሱ ዛፍ የመን መሄድና ባበል የመን መሄድ
ከልባበል የመን እኮ ዘወር ስትይ የኛ ሰፈር ነው እንዴ ተባለ? እውነት እኮ ማንንም ጠይቅ። ልባበል የመን እንዲህ ስትይ የኛ ሰፈር ነው። ስለዚህ ነው በጣም ነው የታዘብኩሽ። ለማንኛውም እሱም በኋላ አሁን ስራው እንዳይበላሽ ማለት ነው። ለማንኛውም እንግዲህ አያንቱ እብዷን አያን በረኪና ወይም ደግሞ አያን በረኪና በላቸው ስም አውጥቼላት ነው። በረኪና በላቸውን እንዴት አድርጋ አሳምና እንደምታስራቸው አብረን እናያለን። ተከታተሉ፣ እንዴትም እንዳትሄዱ። እንግዲህ መተዋል እና ለቤተሰቦች ሪከርድ ላድርግ ብዬ ነው አለው ይሁንኝ እና ወጣዋለሁ ብዬ ተስፋ አደርጋለሁ። ለማንኛውም ሰላም አለይኩም። ሰላም ነው። ባጃጁ የነገርነው ቦታ አመጣሽም ነበር እዚህ ጋር ጣለኝ እኮ። ሰላም ነው። እንዴት ነሽ? እንዴት ነሽ? ሰላም ናችሁ? እዚህ አመጣሽ? እኛ እኮ ነግረነው ነበር። ምን ሆኖ ነው? እኔ እንጃ። ቦታው ኮረኮንች ስለሆነ መሰለኝ ሰፈራችሁ እንግዲህ አያስገባም ማለት። እና እንዴት ናችሁ? ደህና ነን። ሰላም ነው አይደለም? አለን ደህና። እንሂዳ በቃ አለ እዚሁ ብንሰራስ? አረ እንትኑ ሀሳቡ ነው። አረ ማለት ይኸው እዚህ ጋር ፖሉ ጋር ምናምን ብንሰራስ? አይ ቤት ይሻላል። እኔ ጋርም ቤት ማንም ስለሌለ ማንም የለም ቤት ማንም የለም። በቃ ማንም ስለሌለ ይቻላል። አዎ ሰይድም የለም። ሰይድም እንደምታውቂው የመን ያለው። አዎ በቃ እኛ ጋር እንሰራለን ማለት ያው አሁን እዚህ ውጪ ላይ መስራት ትንሽ አይሆንም። በቃ እሺ አሪፍ ነው። እንደ የተነገረው አይዲያ ከሆነ ከመንገድ ላይም ቤት ይሻላል። በቃ እንሂድ በቃ። ክፍያችንን ግን ያው አረ እንደነገርኳችሁ ነው። እሱ ያሳስባችሁ። እርግጠኛ ነሽ? አራው ብቻ ልምምድ ለማመድ በደንብ ችግር የለውም። ስለ ክፍያው ያው እንደነገርኳችሁ ይሄንን ቪዲዮ የምቀርጸው ድርጅቱ እናንተን ስንለማመድ አይቶ እንዲመርጣችሁ ነው። ያው በገንዘቡ ጉዳይ ምንም አስተያየት የላችሁም አይደለም? አስተያየት የለም። 200 ሺህ እንደውም እኛ ስለሆን ነው እንጂ እንደዚህ አይነት ስራ የምንሰራ ሰዎች አይደለንም። ግን ያው ሴት ለሴት ሰፖርት መደራረግ አለባት በሚለው ነው እንጂ እኔ ባሌ ምንም አላሳነሰብኝም። አብሽር ችግር የለውም። እንግዲህ የተነጋገርነው ከነሱ ጋራ 600 ሺህ ብር ነው። ለእናንተ እንደነገርኳችሁ 200 ሺህ ይደርሳችኋል። ለእኔ ያመጣውበት ምናምን ነገር 200 ሺህ ይደርሰኛል። እነሱ ከወደዱት እዚሁ እንዳያችሁ ይሄን ለኔ ከሚደርሰኝ 200 ሺህ ብር የካሜራ የመጣውበት የመኪና ምናምን ነገር አለ። ግን እናንተ ችግር የለውም ዩቲዩብ ላይ ተዋችኋል እና እናንተ ኃይለኛ ስለሆናችሁ ይሄንን ነገር ስራ ትመጥኑታላችሁ ብለው ስላሰቡ በስተጨማሪም ደግሞ ያው ልምምድ አድርገን ያለውን ነገር እናሳያችኋለን። ግን ያው እዚህ መሆኑ ደግሞ አሪፍ ነው። መጀመሪያ እኔ ውጪ ምናምን ነገር ነበር ያሰብኩት። የቤት ራሱ አላስከፈልኩሽም። አራብስ አይ ማስታወቂያውን እዚህ አይደለም የምንሰራው፣ ያው እዚህ ለልምምድ ነው እንጂ ማስታወቂያውን የምንሰራው አዲስ አበባ ሄደን የሆነ ወና ቤት ምናምን ፈልገን እዛ ነው የሚሰራው። ያው እነሱም ያዘጋጁልን አለ። ስለዚህ አይደለም አዲስ አበባ ነው። ከዛ አይተው ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባላችሁ። ካልወደዱን ቀብዱ አይገባም። በቃ ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባላችኋል። ችግር የለውም። ቪዲዮ አሁን የቀረጽነው ቴሌግራም እናንተ እያያችሁ እንልክላችኋለን። መልሱ ራሳችሁ ትሰማላችሁ። ችግር የለም። አሁን እኔ ጥያቄ የፈጠረብን እነዛ ሰዎች ሲያግቱን መደባደብ ምናምን አለበት? አረ እንደዛ እንኳን የለብን። እንደበድባቸው? አይ እንደዛ ነገር የለምና ማለት ያው ታውቂያለሽ አይደል? እኔ አሁን ሳይድን ፍለጋ ድሬዳዋ ስኳትን ስባዝን በቃ ሌሊት አልተኛው ምናምን በቃ ፊቴ እንደምታዩ ትንሽ ጠቋቁሪ ምናምን ነገር ነው። ኧረ አብሽር ካሜራ እኮ ምን ይሰራልና ችግር የለውም። ለዛ ምንም አያሳስባችሁ። በቃ አሁን ስለዚህ እንጀምር። አሁን የሚያስፈልገን መጀመሪያ ውጪ ፖል ላይ ምናምን ነገር ያሰብኩት የነበረው እና እዚህ አሁን ወንበር ነገር ካላችሁ ሁሉ የተሟላበት ቤት ነው። በቃ ስለዚህ ሁለት ወንበር ይዘሽልኝ። ኢቭን እኔ ከሷ ጋር ተጣልቼ ነበር 200 ሺህ ብር ስለሆነብን ዛሬ ብቻ ላውራት ብዬ ነው እንጂ አብሽር ችግር ወንበር ነው የፈለግሽው? ወንበር ሶስት ነው? አይ ሁለት ወንበር ላንቺና ለሱ ነገርሽን ግን የሚታሰረው ማን ነው ማለት እንዴት
ምን አይነት እንትን ማለት መጀመሪያ እነሱን ማሳመን አለብን ስራው ላይ። ስለዚህ እሷን እናስራታለን እኔና አንቺ። ከዛ በኋላ አንቺን ማሰር ነው። ያን ያክል እኮ አይደለም። በቃ ኖርማል ነው። ስራው ቀለል ያለ ነገር ነው። ምንም የሚያሳስብ ነገር የለውም። መጀመሪያ እሷን እናስራው ማለት ነው። ለምን ከሷ ብንጀምር አይሻልም? አረ ችግር የለውም። ያው ነው እኮ ምንም ችግር የለውም። አንቺም እሷም አንድ ናችሁ። እና ያው አዘጋጅቼ ነው የመጣሁት በነገራችን ላይ እንዴ የስራ ሰው ነኝ አይደል? በጣም የስራ ሰው ነች እንዴ? አይ ለጊዜው ይሄ ነው። ከዛ ግን ስትሰሩ ምናልባት እነሱ መሞከሪያ ነው ማለት ነው። መሞከሪያ ስለሆነ ችግር የለውም። ነይ እንዴት ነው የምናስራት? እጅሽን ወደኋላ አድርጊልኝ አንዴ። እንደዚህ እውነት መምሰል ስላለበት በደንብ መታሰር አለበት። እስኪ አንቺ አግዙኝ እኔ በደንብ። አስመስላለሁ አብረን ነው የምናስራት? አስመስላለሁ ነው ያንቺን አድርገሽ ብታስብ። አይ ያው እነሱ እንትን እንዲሉ ብዬ አዩ እጅሽ ወደኋላ አድርጊ። አይ እና ማለት ጠላቴ ነሽ። ኧረ አይደለም ለማሳመን ያክል ነው። አጠበቅሻት እንዴ? ኧረ አላጠበቅኳትም። ግዥኛ እንዴ እውነት መምሰል አለበት። ያሰራት እኮ ከዚህ በላይ ተመስላት ምን እኛ ከፊት ለፊታችን ነው የሚቀርጸው። ኧረ እሱ ምን ጀርባችን ሆነሻል እንዴ? ስራ እኮ ነው። ስራ ምን ቢሆን ታጣጣሽ ካሜራው ከጀርባ እንዴት ነው አሁን? አሪፍ ነው። በጣም ጥራታል። በቃ አንቺ ቁጭ በይ። ጀርባችን ነው ፊት ጀርባችን አይቀረጽ መቼሳ። ይሄንን ግን ብታወልቂ ጥሩ ነበር። ይሄኛው ታዲያ አሁን እሷ እንዳሰርሻት ለኔ ስለማይመቸኝ አውልቂሽ። ማውለቅ አለብኝ ማለት ነው። እስኪ ቆይ አንዴ እዚህ ጋር ታግዥኛለሽ? ምን ነው አይ እዚህ ጋር በደንብ መታሰር ስላለበት ለሁለት መቶ ሺህ ብር ነው እንዴት መንቀሳቀስ ራሱ ከበደኝ። አንቺ ወይኔ አረጋችሁ እኮ። ኧረ ኖርማል ነውና አንቺ ያነሰ እንዴት አያንስን ነው። ኖርማል ነው። ስራ እኮ ነው። ምን ሆናችኋል እንዴ? በገመድ ነው። ቀስ አይዞሽ ቀስ መቼስ ያው ወይኔ በላቸው። ወይኔ ቲቪ ኖረው ዷቸዋል። አሁን ልምምዱን በደንብ እንሳን። ወደፊት እንደዚህ አይነት ስራ ስታመጪ ድብድብ ያለው ነገር ነበር። አሁን ቆይ ታዲያ አሁን እንዴት ነው የማመጣው? በጣም እኮ ነው አጥብቀሽ ያሰርሽኝ እኮ ለእንትኑ እራሱ እንዴት ነው የሚሰራው? እኔ እኮ ግራ ድራማ ላይ ገባኝ። ነው የማመጣው። ችግር የለውም። አሁን አሳያችኋለሁ እንዴት እንደምታመጣ። እሱም ዘዴ ያለው አንድ ሴት ልጅ ታግታ እንዴት ማምለጥ እንደምትችል እኔ ሳላሳያችሁ በፊት እስኪ እናንተ አሳዩኝ። እኛ እስኪ ያሳየኝ። ተራግጪና አሁን በደንብ ስላሰርሽ ገባሽ? ተራግጪና በቴስታ ያኔ ላላ አድርጋችሁ ነው የምታስሩን አይደለ? ምን ያው አሁን እኮ ለማስታወቂያ ለመስራት ነው እንጂ የምር ብትታገቱ እንዴት ነው ማምለጥ የምትችሉት? አልኩሽ ያንን ሰው ፊት ለፊት ያለውን ሰው በቴስታ ለዋለ አንዱን በግጫ ዛ እንትን ወንድ ከሆነ በጣም ትረግጫዋለሽ። መራገጥ ነው። እንዲህ ይዘሽ ትራገጫለሽ። እንዲህ ታግለሽ በቃ ማምለጥ ነው። አሁን ድንገት ያገደቻችሁ ሱመያ ብትሆንስ እንዴት ታመልጣላችሁ? ሞታል ባሌና ሳምበዳ የምን ያለው አይ አንቺ አዩ ሞተናል። እሷ ደግሞ ስታሰር አለም አንቺ ነበር ነው ሁሉ ጥያቄ ብትጠይቂና አሁን እንጂ ሲጀመር እሷ ምንኛ ሞተናል እንደ ሙሉ እስክታግተን ድረስ እኮ ሞተናል። ይገርመኛል እኮ ነው እሱ ጨብጣል እንደ እሷ እስክታሰር እንደምንጠብቀው ሬሳችን ሞተን ቼራቶ ሬሳዬን አታግጥም። ገባሽ? ቆይ እኔ የምልሽ አንቺ ይሄ የግል ጉዳይ ነው። የግል ጉዳይንና ስራን ምን አመጣጣው? ምን አስጠየቀሽ? ሱመያ ነች እንደ ነግ ማስታወቂያ የምታሰራ አይደለም። እንግዲያውስ እሺ ሱመያን ምን አልተወጀተልሽ? አሁን ያው ሰላም ነው የምጠይቂኝ። አንቺ ምን አገባሽ? እኔ ባሌን አሳብዳ የሆነ ካስደረሰችው በኋላ እኔ ከሷ ምን ፈልጋለሁ? እኔ ምንም አልፈልግም። አቦ ስራውን አሰሪና አሁን ወይ ለማንኛውም ሰርፕራይዝ አለሽ። ሰርፕራይዝ አለሽ ያጠናፍራን እኮ አንቺ ምንም ተወራይ ንግስት ሱመያ የምን አልነበርሽ እንዴ? የ200,000 ብሩ ስራችሁ ይሄ ነበረ። አንቺ ያዘችው ነጥፋል እንዴ? ንግስት ሱመያ እኔ ካንቺ ጋር ምንም አይነት ጸብ የለብኝም። ቪዲዮ ብቻ ለመስራት ነበር። እውነቴን አንቺ እሱ ትክክለኛለሽ። አንቺ ትራሽ ይጥፋ። ኧረ አንቺ ትራሽ ይጥፋ እንዴ? ሱመያ ፈልገሽ ነው የመጣሽው? ያየሻታች ሱመያ ምንም ካንቺ ጋር ንግስት ሱመያ እኔ ካንቺ ጋር ምንም ጸብ የለብኝም። አሁን አልፈራትም እያላችሁ አልነበር እንዴ? ሻለው እኮ እኔ መቼም አልፈራትም። አሁን ቢሆን ይችላል ጉድ ያደረገችኝ እቺ አሽቃጣች ምንም አይነት ጸብ የለብኝም።
ደግሞ ታውቂናለሽ አይደል? እኔ ቪዲዮ ለመስራት እንጂ እኔ ካንቺ ጋር ምንም አይነት ጸብ ነው። አንቺ ቪዲዮ ብቻ ለመስራት እንጂ እኔ ለስራ እንጂ እውነት እልሻለሁ፣ እውነት እኔ ካንቺ ጋር ጸብ ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ፣ ባሌን ታውቂያለሽ። ሰይድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ስትይ አንቺ ፍቺ፣ ከዛ ነው እኔ ቤት እገባለሁ። በቃ እንዴ ስቃይ ጥርስሽ ልጋፍ ሽንቶሽ ምን ልትሆኚ ምን ሆነች? ስሜታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጭ የነበረው ለዚህ ልብሽ ነው። አሁን ከኛ ፈልገሽ አንቺ ወድ ከሆንሽ ነው ፍቺ እና ይዋጣል። አንቺ ጤነኛ አይደል? እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ እኔ አንቺን አልጠላሽም። ለብሮት ይጥምርሽ ምን አርጊ ነው የምትካሪ? አንቺ ራስሽን አርጊ ነው የምትይኝ። እኔ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ፣ በጣም ቀውስ ነሽ። አንቺ ደግሞ ሰይድና ያገባሽው ኦሸና ያገባሽው ምን ላርግሽ? እኔ ላላተውኝም አንቺ ቪዲዮ መስራት ከሆነ የምትፈልጊው ቢያንስ ስለኔ እንደዛ የምትቀባጥሩ ምንድነው? ተውኝ አልኳችሁ። ለምን ታስሞላላችሁ? ወርጋት እዚያሽ ነው እኔ እንደዛ የምታርጉኝ? አንቺ እሷስ እሺ ጣውንቴ ናት። አንቺ ምንድነሽ ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅኝ። ሳይድ የባልሽ ጓደኛ ነው? ባልሽ ነው? ውሽማሽ ነው? ምንሽ ነው? ሰይድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ አለ ሄደ ነው ብቻ። እውነት ይኸው አሁን ይኸው አብዶ ጫት እየቃመ ነው ያለው። ወይኔ ወንድሜ የአንቺ የራስሽን ህይወት አትኖሪም? ከባልሽ ጋር አሰሪኝ ቪዲዮ መስራት ከፈለግሽ እንደ ቪዲዮ ሪአክሽን መስራት ከፈለግሽ እንደ ማንኛውም ዩቲዩበር በስነ ስርዓት አሰሪ። ምን ላርግሽ እኔ እንደ አንቺስ እንደ እኔ መጥቼ እኔ አግቢው ብዬሻለሁ እንዴ? አንቺ እኔ ታውቂኛለሽ እንዴ? በፊት አብሮ አደገሽ ከሰይድ ጋር ነው። አብሮ አደግነትሽ ከሰይድ ጋር ነው። እኔ ልጆች እናት ነኝ። ምን ላርግሽ? ያው አገኘሁሽ ባገኛት ምናምን ባልዘለዝራት ምን ልታመጪ ነው? እኔ የምታገኘውን ሰው በሙሉ እኮ ፍቺኝና እናውራ፣ እንደ ሰው እናውራ፣ ፍቺኝና እናውራ። እኔ እንዳንቺ አይደለም ፈታሻለሁ። ቃውስ ስለሆንሽ ምንድን ነው እንደዚህ የሚያደርግሽ? እኔ ጣውንትሽ ነኝ? እኔ ጠላትሽ ነኝ? ጣውንት እንኳን ጣውንት ነን። ምንሽ ነኝ ለምን ትሆኛለሽ እንዴ? አንቺ በኡዝ ቢላህ ምን ሸይጣን ረጅም አንቺ አብረሽ የሚሄድ ጅን ያለ እንዴ? እኮ ልብ ካለሽ ፍቺ ለምን ነው አስረሽኝ እንደምታስወሪ እንዴ? ቆይ እኔ ከዚህ በኋላ ስለኔ ታወራላችሁ ወይስ አናታችሁን ብዬ እጄን ለመንግስት ነው የምሰጠው? እናውራ ግን የምንገናኝበት ቦታ እንዴ ብንገናኝ ምን ልታመጭ ነው? ተይኝ። እኔ እንዳንቺ ወጣጣ አይደለም፣ የልጆች አሳዳጊ ነኝ። ድረስ መጣሽ እንዲያስረሽኝ ደግ ያረኩኝ እኔ እንዳንቺ አይደለም፣ ልብ አለኝ። እኔ እንዳንቺ አይደለም። አንቺ ቀውስ ነሽ ትፈጠር። በቃ ሱመያውን ፍቺ። አንቺ ስርዓት ያዝ። አንቺ ደግሞ በተለይ አንቺ እንዳትናገሪ። አታውቂኝ፣ አላቅሽ እንዴ? ምንድነው አላቅሽም፣ አታውቂኝ። አናትሽን ነው የምልሽ በዚህ እንዴ እንዳታወሩ ከዚህ በኋላ ቪዲዮ ላይ እንዳታወሪ ስለኔ። እኔ ለምን እንደታውቃላችሁ እዚህ ቤታችሁ ድረስ ያገኘኋችሁ ውጭ ላይ ምን እንደማረጋችሁ እንድታውቁ ፈልጌ ነው። እሺ ቤታችሁ ድረስ የመጣሁት። ስለዚህ በተለይ አንቺ ከዚህ በኋላ ስለኔ ብታወሪ ቤት አይደለም አንቺን አያርገኝ ምን እንደማረግሽ ነው ማለት። አሁን አንድና ስለኔ ማውራት ታቆማላችሁ? በተላችሁ ስለኔ ማውራት ታቆማላችሁ ወይስ እዚህ ጋዝ አርከፍክፌባችሁ ለኩሻችሁ ልሂድ ወይስ አናታችሁን ልበላችሁ? እናውራ አዩ ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩ ነው ለውሻ የምሰጥላችሁ እሺ። እዚህ መኪና ከከፈትኩኝ እንዳታወሩ ስለኔ። እኔም ስለናንተ አላወራም፣ እናንተም ስለኔ አታወሩ። ቪዲዮ መስራት ከፈለጋችሁ መብታችሁ ነው። ምንድነው ደግሞ የምትገለማመጥ? እናወራም። አሁን ፍቺ ከቤቴ ውጭልኝ። ካሁን በኋላ ስላንቺ አላወራም። በቃ አለቀ። ይቅርታ ጠይቁኝ። አንቺም ይቅርታ ጠይቂ እኮ በቃ ሱመያ ይቅርታ፣ ካሁን በኋላ ስላንቺ አናወራም። ይቅርታ እንደ ሰው እንደ ኸልቅ አለ ይቅርታ ትጠይቃላችሁ ወይስ አናታችሁን ልበላችሁ በዚህ በቃ ሱመያ ይቅርታ። በተለይ አንቺ ፊትሽ ራሱ የሆነ ሙጥ ነገር ነሽ ነበር ማለት ነው። አንዴ ምንድነው አንቺ ምን አገባሽ? እሷ ነች እያወራች ነው። አንቺ ተሞጣሙ እንጂ አንቺ ሰውን በመማታት ነው የምታምኚው። አንቺ በመሞጣመጥ ምን አይነት ጓደኛ ማቾች ናችሁ? ይቅርታ አልሽ አይደለ? በቃ ይቅርታ በስነ ስርዓት በሉ። በይቅርታ በስነ ስርዓት ትሉኛላችሁ አትሉኝም? ውይ በቃ አሁንስ በዛ አንልሽም። በቃ አንልሽም። አንቺ ብረምታ የምትሞጣሞጪው ይቅርታ ብዬሻለሁ እኮ አሰማሽ? መጀመሪያም ይቅርታ ብዬሻለሁ እኮ። አንቺስ በቃ ይቅርታ አድርጊልኝ ሱመያ፣ ካሁን በኋላ ስላንቺ አላወራም። እሺ ለነገሩ አንቺ መመታት የምትፈልጊ አይደለሽም። ፍቻት እንደው ፍቻት ተፈትቻለሁ ብለሽ ወራጫለሁ በዚህ ሚስማር ይኸውልሽ እንዲህ ነው የምጠልዝሽ። እሺ ወራጫለሁ ታይሽ ሚስማሩ ነው እንዲህ ነው። እሺ ማንግላሽን ማወልቅልሽ። በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፈሽ ተቀመጪ። እግሯንም ፍቻት። ተነሽ አሁን አንቺ ተነሽ፣ ወደ ዘይጂ ተነሽ። ወንበሩ ላይ መነሳት አቃተሽ? ቀዝነሻ እንዴ? ተነሽ ሽንታ፣ ወደ ዘይጂ በቃ ተነሽ። እንዴ ረጅም ሰዓት የታሰረች አትመስልም? እጇ እንዴ ተነሽ እንዴ እንደምትሞጣ ዙሪ
እስኪ ዙሪ ተይኝ። እኔማ ትቼሻለሁ። ሂጂ ግቢ በቃ። አንቺ ምን ትመስላለች እጅ አዩ። አሁን አንቺስ አዩ በዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ? አላነሳውም አልኩሽ። አልደግሞም። አላነሳም። ስሜን ሁለተኛ እንዳትጠሪ። አልጠራም። ሁለተኛ ስሜን እንዳትጠሪ። አልጠራም። ጥጋብሽ ራሱ እንደዚህ ስነ ስርዓት ያይሽ። ሁለተኛ ስሜን እንዳትጠሪ። በዚህ አናትሽን ነበር ማለት አሳዛኝ። ካሜራውን አምጪና በቃ እንሂድ። ሰረችበትን ሂጃብ ስጦታ ውሰጂው። እሺ ሂጃቡን የታሰርሽበት ነው። ፍቺና ልበሽው።